ፍየል አብሽር ይሄና አዲስ ነው የገጠሩ ኑሮ እዚህ ነው ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንደምን ከርማችኋል? ይህ በኢትዮጵያ ገጠራማ ክፍሎች ላይ ተገኝተን የነዋሪውን የቀን ውሎ የምናሳይበት መርሃ ግብራችን ነው። ዛሬ በደሴ ከተማ 10 ኪሎ ሜትር ራቅ ብላ በምትገኘው አባሰጊዲ ጎራ በምትባለው የገጠር መንደር ተገኝተን የአንድን አርሶ አደር የቀን ውሎ እናሳያለን። ፕሮግራማችንን ከወደዳችሁት ሰብስክራይብ ማድረግ እንዳትረሱ። አብረን ነዋል። አደራችሁ የሰይዳን ጦቢት ወዴት ነው? በዛ አግዲ ወደ ታች ሰይዳን ታው በዛ አግዲ ወደ ታች ታው ወደዚህ ቀጭ መንገድ ያለ ያቺ ልጃችሁ። እሺ እናመሰግናለን። እንደምን አደራችሁ? ደህና አደራችሁ ወይ? ዛራ እንግዲህ ያመጣልሽ ታውቂያቸዋለሽ? ታውቂያቸዋለሽ? እስኪ ምረጪ። ና Ya no teléfono. የምትበላው ተዋት ብላ ዛሬ እንግዲህ አብረናችሁ ልንውል ነው አመጣጣችን። እሺ ብዙ ቤቶች ኖረውታል። ድሮ እንደዚህ ነበረ። አሁን ብዙ ቤቶች ተሰርተዋል። ድሮ እንደዚህ ነበረ መንደሩ። ኧረ ድሮ እንደዚህ ነበር ልጄ። አሁን ነው የጫማ ያፈላው። ድሮማ እንደዚህ ቤት የለም ነበር። ለምን አባሰይድ ጎራ እንዴት ተባለ? እንግዲህ አባሰይድ ጎራ ተባለ። እኔ ምን እናውቀዋለሁኝ ልጄ። ስትሲቱን ንገሯት። አባሰይድ ጎራ በምን ተባለ እያለኝ ነው። አባሰይድ ጎራ ለምን ተባለ? እንዴት ተባለ? መጀመሪያ ምን ለማለት ይሄ መንደሩ ነው የምለው። እንዴት ነው አባሰይድ ጎራ የተባለው? አባሰይድ ጎራ የተባለው አባሰይድ ጎራ የተባለው ነው። ታሪኩን ማዋቀው እንትን አንዲ ባል አባት ነበሩ አሉ። ሲሄዱ መሸባቸው አሉ። እሺ ሲመሽባቸው እዛ ላይ ወተን ጎራው ላይ ነገር አሉ። በዛው አባሰይድ ጎራ ተብሎ ቀረ። ደስ ይላል።
ቆይ ታስቀምጠዋለህ። እሺ ልቀይረው ደግሽ እስኪ አድርጊው እሺ ልክ ነኝ። ልክ ነሽ። አደራችሁ እማዬ፣ እንደምን አደራችሁ? እንደምን አደርኩ? አልሐምዱሊላህ። ባይበሽ እሺ የነበርኩት ወይልሽን ለወሌ እሺ ትምህርታችን ዳር አይደለም። እናታችን ወዲያ እንተማርም በይ። እውነት ነው። ውሃው የደረሰ ነብስ እናቱ እየጠራችኋል ነበር እንዴ? ስገዛ አውጪ ተዝታለ ነብስ እንዴት አውጪ ሂድ ወግሽ ይህና አዲስ ነው የገጠሩ ኑሮ። ዝክ ነው ወግድላት አትገርያት። ወይ እናንተ እጃችሁን ትታጠቡና እዛ ቁጭ ትላላችሁ። እችሽን ባይሆን እንዳይፈጅ ተደባለቀም የበርበሬ ናቸው። ተደባለቀም መሰለኝ በርበሬ አትደባለ እንትን አላለም መሰለኝ። ተደባለቀም መሰለኝ። መቼ ሰይድ ይመጣሉ ብለው መቻሉ እኔ አላመንኩም። ተደባለቀም እንጂ በስንት ተውና እንግዲህ ቆንጆ ይሁን። እሺ እየበላሁ ነው። ብላ እንጂ ጋር ሰይድ እየበላህ እኮ አይደለም። እሱ አንዴ የሚቆርሱ እናንተ ሶስት ጊዜ የሚቆርሷት እና አንዴ ይቆርሳሉ። በሉ ብሉ፣ እሷን አታዳምጡ። ብሉ እናንተ ብሉልኝ። እሺ ብሉ ገንዘቦች እሳቱ ብቻ ፍፍፊት ግን ከይረኛ እንግዲህ አንጣላለሁ። እሳቱ ፊፊፊት ከይረኛ እንግዲህ አንጣቦ
የሞኝ እንዳታመጣብኝ እላለሁ። መሄድ ሰው ወላሂ እውነት ኸይረኛ ነን እኛ። አዎ እነቱማ ኸይረኛ ልጆች አልሐምዱሊላህ በጣም ኧረ በጣም እኔ ገንዘብ እንኳን እሳቱ ፊፊ ሁለት ጊዜ በማጨባ እናንተው በጃችሁ ይሄው ሳሉበትን በሉ በጃችሁ እንዴት ያሉ ናቸው? ወይኔ ልጆች ቢስሚላህ ረህማን ረሂም አወል ጀባ ቃጀ ባጀባ ማስተደቅ አሳይዲ አወል ጀባኩ አማን ጀባ ብራጀ ጀባ አሚን አሚን ሱራቱን ተባላ ጉዳትን ማጉላ አድርጎ መጣመን አሚን አሚን እናንተ በከልከላ ነው ጀውቃላ አለቀና ገና ማማና ናዶ ማመሰለ ምንም አይጠቅምም። ምን አባቱ ምን ይሰራ ምን ያደርጋል? እንዲያው እሱ ቤት አልተፈላበት አይሆንም። አዎ አይ መጫጫሱ እንኳን ግድ ነው። ተመርቋል። እንዴት ነው የተገናኛችሁት? እርሶና ባለቤቶ? እኔና ባለቤቴ የተገናኘ ነው። እኔ ትዳር አጥቼ እሷን አገኘሁ። የት አገኟት? እንዴት አገኟት? ይንገሩን ታሪኩን። እንዴት አገኘኋት? አንዲት አክስቷ ቤት መጣ ያየኋት ጊዜ ደስ አለችኝ። ቆንጆ ነበረች? አዎ ቆንጆ ነበረች። እሺ አሁን ቆንጆ ነበረች። እሷን አክስቷን ለምኜ አንጥቼ ዶልኩኝ ቤት። ሰርግ አልነበረም? ሰርግ የለም ዝም ብለው አዎ አስገቧት። አዎ 77 ወዲያው እንዲወጣ ነው። በድርቁ ጊዜ? አዎ እዛ ጊዜ በድርቁ ጊዜ ነው። መጣች ገባች፣ ሁለት ወለደች። ይኸው አብረን አለን። አይ ማሻአላ ደስ ይላል። ያን ቤት ሰራን። መሃን ሆኑ። እሺ አሁን ማን ሆነው ሲኖሩ እኔ ደግሞ ድንገት መጥቼ እህቴ ጋር እዚህ እንደመጣሁኝ ባቄላን እንዲቻጨድ ሳረግ ሰው ለካ ይመለከታሉ። ያቺ ባቄላ ጨድ እያረኩ ሲመለከቱ አሁን እንደዚህ ነው። ኧረ እኔ አልፈልግም፣ እንዲያው እዚህ ሀገር አልገባም። ምን ያደርግልኛል የሀገር ብዬ ስል ግን እርሶ የት ነበሩ? የኔ ገራዶ ነው። ገራዶ? አዎ ገራዶ ነው። ገራዶ ነው። እዛ ነበርኩ። ኧረ የጎበዝ ድሀ የለው አይሆንም ግቢ አሉኝ። ኧረ አልገባም፣ እኔስ እንደው አልገባም፣ እንደው 7 እዚህ ይቅርብኝ ስል አይሆንም የጎበዝ ድሀም የለው በ77 ያመረተው ጤፍ አሉኝ። አሁን ተባልኩኝ። ገባሁ። ስገባ ወንዱ ልጅ ተወለደ። ደግሞ ሴቷ ተጨመረች። ሴቷ ተጨምራ ስትል እኔ ለመማደርኩ ልጄ ይኸው ተመልከች ያለህን ነገር። እኔ ለመማደርኩ ይኸው ዘመድ ወድ ነበር። ዘመድ ሰወድ በምን ተንቀሳቅሽ የዛ ዘመድ ዘንድ ልድረስ? አለዛ ዘመድ ወድ ያለው እውነት ነው። እንደው አሁን ደግሞ ለንፍሮ የሚሆን ባቄላ አብረን ከማዘር ጋር እንፈልፍላለን። አብረን ባቄላ ኮልካላ ንፍሮ እንድንቀቅ አዎ የተጣደበት እቃ ምንድነው የሚባለው? ቶፋ ለንፍሮ ምናምን ነው። አዎ ሙቀም ይሞቀበታል። ሙቀሽ መጠጣት ትችያለሽ። በዚህ ባይሆን አራስ ቤት ነሽ
አራስ ቤት ነች ይችም በዚህ ትሞቀለችና ሳይበስል ውሃው ከነፈና ነው እሱ ሳይበስል እንግዲህ ንፍሮ አልቆ ወደ ወጥ ስራ ገብተናል። ወደ ምሳ ሰራታ እዚህ ጋር ነው የሚደረገው። እዚህ ላይ ኦኬ ለየት ያለ ስራ ሰራ ወዲያ ፈቀቅ በልማምዋ ስራ እየሰራች ነው። ሂጂ እዛች ጋር ተሰባሰቢ። አብሽሩ የሽማግሌ እናት የትጃይ ነካውም እንጀራውን መብላታችን ምን አትበሉም ብለን ነው። በሉ 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 እሺ እሰይ ቆጭ እሺ ላይ እንኳን አገናኘኝ ማማዋ አልሐምዱሊላህ እንደውም እንኳን በደህና አስተካክሎልሽ መጣሽ። አንቺንስ ጉድፍ የማያርፍብኝ ነበረ በእኔ ዱዓ ገንዘቤዋ። ኧረ አልሐምዱሊላህ አዎ አንቺ እንደምን ነሽ ማማዋ?
ደህና ሁኝልኝ እማማ ደህና ላድርግሽ። ኧረ ጉድፍ የማያርፍ ነበር መቼም አልሐምዱሊላህ እንኳን አሽሮ አመጣልኝ። አዎ አልሐምዱሊላህ ደግሞ በኸይር ያገናኘኝ ማሬዋ። እሺ እንደው ቤት ሲባል እዛችሁም ትንሹ ሲደረስ ማንም ያሳያል። በቃ መዳፊያዋና በዛች ናት። እሺ እሺ በዛች ነው። እሺ በዚች ነው የሚዳፉ ናቸው። ቅርብ ናቸው። ባሉ ቻው እንግዲህ እምቢ ያላችሁ ቅዝቃዜው። እሺ ቻው ማማው። እሺ ቻው በቃ ቻው ገንዘብ በባዶ